በዛሬው ቪዲዮአችን ቦሌ አካባቢ ስንሆን እዚህ ሁለት ቲሞች አሉ። እነዚህን ሁለት ቲሞች በቦሌ ምድር ፍዳቸውን ነው የምናበረው። ይህ ጨዋታ ለእያንዳንዱ ተጫዋች አንዳንድ የታሸገ ውሃ እንሰጣቸዋለን። ያንን ውሃ ትሬድ አድርጎ ብዙ ብር ማምጣት ነው። በዚህ መሀል 4 መሰናክሎች ይኖሩናል። እነሱን ሰዓቱ ሲደርስ ይነገራቸዋል። ውሃውን ይዞ ነው ስጣቸው። በተስጣቸው በ20 ደቂቃ ውስጥ ይህንን ቻሌንጅ መፈጸም ይኖርባቸዋል። ፓወር ኦፍ ባረጉ እንዴ ቮይስ አየለች አታ በቃ ያጀት ካፌ ውስጥ ገብቶ መጣይ ከባድ ነው። ይሄ ማን ያኔ ያሹ ካፌ ውስጥ ነው መንገደኛ ወይ ታክሲ ነው ወይ? አሁን በመጀመሪያ ፕላን እናውጣ። ስለዚህ ካፌ ውስጥ አይሆንም፣ ምክንያቱም የራሳቸው አላቸው። ካፌ ውስጥ መሆን የለበትም። እኔ ያሰብኩት መኪና ውስጥ ያሉ ሰዎች ስለሚሞቃቸው አዎ በዛ ይመሯቸዋልና ማቀዝቀዝ አለብን። ደግሞ እስቲ እኔ እያየሁ ነው እና ቀዝቅዝ እንዴ ጎንይስ አይ ማን تو عم نسولك هترفني بقى 30 حسابي نفس الشيء ስለምን 30 ብር ለምን አይሻክልኩ እዚህ ፓርኪንግ ውስጥ እንግባ እንዴ? አረ አዎ አንተ እንዴት እንለፍ ዝም ብለን አሁን አበባ መሸጫ ውስጥ መግባት አለብን። ምንም አማራጭ የለንም። ሰዓት እያለቀ ነው። በምን አማራጭ ተጠቅመን ካላገኘን ግን ሄደን እቃ በቃ እንቀይራለን። ይቻላል ስለተባለ የተሻለ ነገር ይዘን ለመምጣት እንሞክራለን። አይሻልም? ይሻላል። ሰላም ነው። ውሃ ግዢ አሪፍ ነው። ቆንጆ ነው። እንደ አበቦቹ ነበር እኮ እናት። በምን እንቀይረው አሁን? ይሄን ሱቅ እናገኝ። ሱቅ እንፈልግ። ያለን አማራጭ ሰዓት እያለቀ ነው። እግዚአብሔር ይስጥልኝ ነበር። ውሃ ግዢ እነዛ 3 ሰዎች ለማላክ ውሃ ትገዙናላችሁ? ውሃ ግዢ ውሃ አፈልጉም። ውሃ ታሸገዋል። አሪፍ ነው። ሻውን የት እንሂድ? ሰዓት የለንም። ምን ልሩት? በምን የለም ምንም ዋት ገጃለሽ አባት ዋት ገጃለሽ አባት ባላጅ ሰከስ ደጃን ዋት ገጃለሽ አባት ደዛይ 30 ብር የመጀመሪያው አይሸጡም እነሱ። እኔ በጣም እርግጠኛ ነኝ እናት በዚህ ፊት ኧረ ሰው አስተባብሎን እኮ ማለት ሌባ እየመሰለው። በስመ አብ ቴንክ ዩ እናመሰግናለን። በጣም ቴንክ ዩ። አይ ቴንክ ዩ ፕራይቬት እንጠብቃለን። እሺ አይ አልገባሽም። መጀመሪያችን አንደኛው ሰው ገስ ወፈይ እኔ ሽጫለሁ። ወንጀልስ መኪና ነግሬሃለሁ። መኪና ውስጥ ሰማሃል። ገታችን ኳረ ሱቅ ከሩቅ ትቀርጸናለህ። መኪናውን ጥቆ ሰላም ነው። ተጣጣ ስለዚህ ታሸገ ምን ማንም ውሃ ሊገዛን አልቻለም። ገይዝ ውሃ ሊገዙን አልቻሉም። ማንም አለበስ እዚህ አበባ ጋር ያሉትን እንጠይቃለን። ውሃ በመነጽር ይቀይረናል። ውሃ በመነጽር ትቀይረናለህ። ሁለት የታሸገ ውሃ በመነጽር በምን ዕቃ ትቀይረናል? ጠምቶኛል። ጠምቶኛል። እኛም ጠምቶናል እኮ መጠጣት አይቻልም እንጂ ሜራማን
ምን እናድርግ? ምንድን ነው አሁን ሀሳብህ? ደቂቃችንም እየሄደ ብንጠጣውስ? አሁን እኮ ለመጠየቅም ፈራሁ። አንዱ ወስዶ ጆሮዬን እንዳይለኝ። እሺ ዋ በምን ትቀይረናል? አባ የሚጠጣው ትገዛላችሁ? 30 አንድ ሊትር ውሰደው። አባ ስልኬን አጥፋው። መጀመሪያ ግን ሱቅ ውስጥ ብናቀዘቅዘው ጥሩ ነበር። አጋዥም ዋት ገጃለሽ? ዋ 30 ብር ግን ቀዝቀዝ ያለ ቢሆን ሞር ጥሩ ነበር። ቀዝቀዝ ሙቅ እኮ ነው። ሞቀ እኮ ተወችሽ። ያኛው ሰው ይመስላል ታውቃለህ። አሁን ትራማ ነው የሚሆንብኝ። ግን እቺኛው ሰውዬ ደግሞ ደስ ትላለች። ለስራ ነው 11 ቀን ይቀራችሁ። ቻሌንጁን በጥሩ ሁኔታ እያከናወናችሁ ነው ብለን እናስባለን። ከ10 ደቂቃ በኋላ ሌላ ቻሌንጅ እንጨምርላችኋል። ከዚህ ጋር ዋን እንቀሳቀስ ሀሳብ አለ። ዋት ገጅናል ደግሞ ሻል ወጡ ገምደጭ ዙሩ ለምንድን ነው ያየኝ? ዞሮ አየኝ። ዋት ገዛናል። ይጠጣማ ብዙ ዋት ገጅናል የሚጠጣ ትናንት ስንት እንደሆነ ካፕል አይሆንም። አንዳንድ ግዙን በላቸው። ውሃ ግዙን ማለት አንዳንድ ውሃ ግዙ። ይጠጣ ትሪያሽ የሚከሸጥ ዋት ገጅናል ሻፕ ይጠጣ ዋግዝ ቢሂ እነዚህ ሀብታም ሰዎች ዋት ገዛናል። ውሃ ኧረ ፀሐይ ነው። ኧረ ፀሐይ ነው። መስራት ብቻ ነው ስራ። ተው 30 ብር ብቻ እ እሺ አረ አሚን አገዙ። አሚን የኛ ነን። አሚን እና አገዙ ይለፍ። አይ አርቲስት እንጠይቅ። አንድ አርቲስት አግኝተናል። ያው 100 ብር ይላል። ስለዚህ ስንት አለ? 100 ብር ተሰጥቶናል። 130 ብር አለ። በስመ አብ እናስደነግጣቸዋለን። ስለዚህ አሁን የሆነ ነገር እንግዛው። ኧረ እባክህ እንሩጥ ወይስ ምን ብር? እይ ማስቲካ ከገዛን ማስቲካ ትገዛላችሁ ማለት በጣም ቀላል። እንደውም ውሃው ከብዶ ነው የሸጠው። ማስቲካ ግን ቀጭ ለማድረግ ኧረ ቪዲዮ ላይ እንዝራበት። ለማንኛውም ማስቲካ እስኪማ ውሃ ይሻላል። ይኸው ምክንያቱም ውሃ ነው አጥማቸውን እንትን ቢሆን ማስቲካ ምንም ውሃ ሸጥን እኮ ማስቲካ ላይ ይወጣ አድርገን ማስቲካ ይሻላል። ለብዙ ሰው ይቀር ማስቲካ ባናስፈራ ነው ትሪያል ስንት ነው? ባናና ስንት? 5 ነው። 5 እሺ ቀረፋ ይሻላል። ባናና ተውትና ቀረፋ እሺ ስንት ነው? ኧረ ቢያንስ ከ3 ይቻላል። ይሄ አለፈ 5 ዲሽ ገባ። ስንት ብር? 50 ብር። 50 ብር ምኑ እኛን ነው የምንቀርጸው። አባት ይሄ እኮ አልገባም። እኛ ነው እየገዛን ነው። የቀረጽን ብቻ እኮ አይደለም። ችግር አይገባም። ይሄ ምን ቆርጥን ሀሳብ እንደጠበቅ ነው አይደል? እንግዲህ እኔ አንድ ውሃ መግዛት ሰው እንዴት አይ ቲንክ ሌላ ነገር ነው መሰለኝ ሰው እየመሰለ ያለ እንደ ሀገር የኛል ቸግሮናል ነው ተቸግረናል ነው። የ30 ብር ውሃ መሸጥ መግዛት ምናምን ሰው ቸግሮት ውሃ አይጠማችሁም? ደወሉ
ተደወለ። ናቲ ቲክቶክ ይላል። ሄሎ የውሃውን እኮ ቅድም የጨረስነው ሸጠን ማስቲካ ገዝተን ሌላ ልንሸጥ ነው ደግሞ ሌላ ሳይት ጨመርላችሁ በ15 ደቂቃ ምን የጀመረበት ቦታ መምጣት አለባችሁ። በስንት ደቂቃ ውስጥ? በ15 ደቂቃ ውስጥ 3 ሰው በትክክል አስቃችሁ 3 ሰው የጀመርንበት ቦታ መመለስ አለባችሁ። እዚህ አስቀን ከዛ በኋላ ድጋሜ ልንመጣ አንተ ጋር 15 ደቂቃ። እሺ እንሞክራለን። ዝግ ሌላ የመጀመሪያው ቻሌንጅ አልቋል። ሁለተኛው ቻሌንጅ ይጀምራል። ምንድነው ቻሌንጅ? 15 ደቂቃ ውስጥ 3 ሰው በትክክል አስቃችሁ የጀመርንበት ቦታ መምጣት አለባችሁ። የነበርንበት ቦታ መመለስ። ወይኔ ምንድነው? እሺ አሁን አላማችን እንዴ ነው የሚስቀው? አይሸጥም እኮ ሲጀምር። አያ ነግሬያለሁ። ሌላ መግዛት አይጠበቅብንም ነበር። አረ በኋላ ላይ እንሸጧለን ከፈለግ። ወይኔ ሰው እንዴ ነው የሚስቀው? ምን አውቃለሁ። ሽፍ አታ ፕላናችን ቆይ ፕላን ነው። ፕላናችን እንዴት ነው መሰለህ? ሰው ማሳቅ ነው ቀጣዩ ፕላን። ሰምታችሁ ይሄድና ማለት ነው የዓለማችን አንደኛ የሚያስቅ ሰው እዚህ ጋር አለ። ከዛ በኋላ ካሳቃችሁ ማስቲካ እንስጣችሁ ይቀራ። አሪፍ ከዛ ማስቲካ ካሳቁ ማስቲካ ሰጣል። ካልሳቀ ደግሞ ብር ይሰጣናል። ከዛሬ ስቀል አይቶቶ ብቻ እዛው ነው የሚለው። በቃ ዝም ብለን እንሄድና በጣም ዘሙስ በቃ ፈኒስት ፐርሰን እዚህ ጋር አለ እና ቀልድልህ ምናምን ነገር። ከዛ በኋላ ትቀልድ። እኔ ግን ምንም ተሳቀሳቀ ምንድን ነው የምንቀልደው? ሰው እኮ አንዴ ያስፈራኝ ለመሸጥ እንደዛ ከሆነ ለማሳቅ አስቡ። ምን ይመስለኛል መሰለህ? ለምን ኖርማል ዘፈን እየዘፈን ነው ማለት አዲስ ድምጽ ነንና ሬት አድርጉን ሙዚቃችንን ምናምን ብለን እንዘፍናለን። ከዛ በቃ የማይሆን ዘፈን እንምታታ። አንተም የሆነ ዘፈን ትዘፍናለህ፣ ይሄኛውን ነው መዝፈን ያለብን ምናምን እያለን እንምታታለን አውቀን። ከዛ በዛ መሀል ከሳቁልን እሰየው፣ ካልሳቁልን ደግሞ ሌላ ወይ እንፈልጋለን። አይመስልም? ሞክር። የት ጋር ነች? እዚህ ጋር ስልክ ያወራን እስኪ ወደዛ ነው የሆነ ሰው እናስቁምና ካሜራ የሚፈልግ ሰው በቃ የሆነ ቀደም ግን 3 ሰው ለምንድን ነው ብሮ? 3 ሰው አንደኛ በመጀመሪያ 3 ሰው የሚፈቅድ ሰው ማግኘት አለበት። በዛ ሚስክ ሰው ወይ አረጋት አባስ ፈተናችን ባሰ። እሱ ነው ችግሩ። ምን ተሻለ? አረሪ ማሳቅ እንውጣ። ማሳቅ እኮ አይደለም እንደ ቅድሙ አይነት ሰውዬ የት እንመለስና እንፈልገው ያ ሰውዬ። አረረፍ አትበስ በመከራን የተገላገል ነው። ድረበዳ ጀለስ ጠይቀው አባት እንትን ነበረ ዘፈን ነበር ልስፈንልሽ። ዘፈን ልስፈንልሽ። ታይ ሰው እንዴት ነው አረ ዘፈን እሺ በሉኝ በማርያም ልስፈንላችሁ ነው እኮ እያልን ያለ ነው። ልስፈንልሽማ እናት ፀሐይ ልብልብ አድርጎናል። አንዴ ብቻ አዳምጪ። ዘፈን እንስፈንልሽ አዲስ ሙዚቀኞች ነን። ካልደበረሽ ቪዲዮ እየቀረጽን ነው። ምን ችግር አለ? ኧረ ተይ ስቃለች እንስፈንልሽ ቢስንላት ስቃለች። አንድ እንዴ ምን አገባ ነይ ስቃለች። አይስቁም እነዚህ አይስቁም። አሁን ሁለቱን ካሳቅን ጨረስን። ተጋቸው እነዚህ አይሆን እዛ የሚመጣውን ሰው ዝም ብለን ማለት ነው እንዲህ እያለፍን ብንዘፍንስ? እየዘፈንን እንሄዳለን። አንተ ሪአክሽን ትይዝልናለሽ። በቃ አባብዬ እስቲ ስቋለኝ። አልሳቅም ወይኔ አልተመቸነውም። ቶኒ ልጨፍር ነው ማርያምን
ወይኔ የሰው ልጅ ማሳቀን ይከባድ። ነው ስፒኪንግ እንትን ይመስላችሁ። አሁን እኮ ሞላ እኮ 15 ደቂቃ። አዎ ሞላ እኮ ሞላ። አይ 5 ነው እየሄደ። ኧረ ዝም ብለን በቃ ፍንጥቅ አባት እዚህ ጋር የምታየው በጣም የሚያስቅ ልጅ ነው ከዓለማችን እና ተሸልሟል። እና እስቲ ህብረተሰባችንን የሚያስቃል ወይ እንዴ ስታይ አላስቅም? ታስቃል አይምር እና በጣም ጆኮቹ የሚቀልዳቸው ቀልዶች በጣም ያስቃሉና እስቲ አንዱ ለቀልድ ይቀልድና እስቲ የሚያስቅ ከሆነ እስቲ ታዋቂ እስቲ ቀልድ እስቲ እግር የሌለው ወንበር ምን ይባላል? ያ አላውቅም። ልንገር መልሱ ልንገር ጠረጴዛ። ኧረ አይደለም። አንድ ቀን ተቀልዷል። አተ ሄሎ ያዘው አተ አይስቅም ኑሮ መሮታል። አባት ሰላም ነው። እሺ እዛ አንድ ቀልድ በጣም ጎበዝ ቀላል ይቀልላችሁ። እሺ ተቀልድ። ከዛ በኋላ ከሳቅ እስቲ ያስቃል ወይስ አያስቅም? እስቲ እናያለን። አንተ ከሳቅ ወይስ ካልሳቅ ማለት ነው። አይ አውቆ ነው ማስቲካውን አውቆ ነው። ግን ስም ማን ነው? አያሌው እና በመሰረት ያልተገነባ ህንፃ ምንድን ነው የሚባለው? እንቆቅልሽ ነው ታውቃለህ? ምንድን ነው? ምን መጀመሪያ በመሰረት ያልተገነባ ህንፃ ምንድን ነው የሚባለው? የተበላሸ አይደለም። እኔ ልንገርህ። በረሮ። ያስቃላ። አይ እሺ፣ እስቲ ምን ማለት ነው የተበላሸ? በረሮ እኮ ምን ማለት ነው? በረሮ ማለት እንደ አላወጡም። በቃ ግን ያስቃል። አይ በቃ ሁለተኛ እዛ ጋር ትራፊክ ሸጠውታል። እኛ እዚህ ሸጠውታል። እንጓለላለን። አረ ውሃ የሚገዛን ዝም ብለን እናስቃት። እዚህ ጋር መሯታል። መሀል ላይ ውሃውን መሸጥ አንችልም። ቆይ ውሃውን መሸጥ አንችልም ነው በቀልዱም በማሳቁ መሀል ከሸጥ ነው በኋላ አይቻልም። ዝም ብለን እናያቸው። ምን እየሰሩ ሸጠውታል። ሆነ ሁለቱም ውሃ ያዙ። ምን መከራ። እኛ እዚህ እናሳልፋለን፣ እነሱ ትፍት ያለ አታያቸው ደብቆ በቆሎ እንሽጥ እንዴ? አቁም። የዓለማችን በጣም አንደኛ ቀልደኛ ነኝና በጣም ይቀልዳል። ከአሜሪካ ድረስ ሂጂ ተወዳድሬያለሁ። አንደኛ ወጥቻለሁ። ኢትዮጵያን ያስቃል በሚል አሁን እናንተ ከሳቃችሁ ዓለም ነው የሚያየው ማለት ነው። እሺ ጀምርልኝ እስቲ። ከዛ በኋላ የሚያስቅ ከሆነ ትስቃለህ፣ ማያስቅ ከሆነ እንዳስቅሽ፣ ማያስቅ ከሆነ እንደፈለግ፣ ማያስቅ ከሆነ እንዳስቅ። እሺ እሺ እሺ። ያልተጠረገ ጫማ ምንድን ነው የሚባለው? እንቆቅልሽ ነው። ንጹህ ነው። ንጹህ ነው። ያልተጠረገ አይደለም። እኔ ልንገርህ ቆሻሻ ቤት። አታያቸው ደግሞ ይቀልዱላችኋል ምናምን። አትዩ አስቃላ። ምንድን ነው እንትኑ ቀልዱ ምን ማለት ነው? ቆሻሻ ቤት ነው። ያልተጠረገ ጫማ ምንድን ነው? ቆሻሻ ለምን ቆሻሻ ቤት ጎበዝሽ። ሶስት አንድ ራን
ማርያምን በል ተሸነፍ። አሪፍ ተወዛዋዥ ነን። ማርያምን እያየሽ ነው። ያው እያየሽ ነው። አንቺንም ኧረ ሳቂልን ተይ። አናስቅም ነው። ለምን ጋር ለምን ነው? በዚህ በኩል ደግሞ ኤምባሲ ነው። በዛ በኩል ነው። አሁን ከምንሸነፍ አሁን እኮ ኦልሬዲ ልንሸነፍ ነው ማለት ነው። ተሸንፈናል ብሎ አሁን እዚህ ያሉ አይ ተስፋ አንቆርጥም። ሄሎ አንዴ ቀን ይቀራል። አንድ ሰው ሳናፍቅ አንድ ሰው አስቀናባ ኦኬ ዝምብላስ ካት ዝምብላ ዞሮ እኮ የታሪክ ተከላካይ ይችላል። አረ እኔ መሸነፍ ሰለቸኝ። የሸነፍንበት ትልቁ ችግራችን ምንድን ነው? አናስቅም ወይ ደግሞ ምን መርጦ የሰው አይነት ይሆን? ቦታው ላይ ቢያንስ ቀድመን መድረስ አድቫንቴጅ የብድ ሊያደርገን ከቻለ ለምን ቀድመን እንደምን አንዴ ቃል ይቀራል። የነበርንበት ቦታ ነው። ሶስት አስቃችሁ ጨርሳችኋል? ጌታዬ አራት ሰው ልንጨምር ነበር ደብሮኝ። ሶስት አስቃችሁ ጨርሳችኋል? አላሳቅንም። ምንም አንድ ሰው አስቀር ሞክረናል። ሌባ ተብለን ልንደበደብ ነበር። እኛ አላየም። የሆነ ሰውዬ አትቅረጹኝ ብሎ እንደዚህ ያለ ፕራይቬት እንትን ውስጥ ገብተን ማለት ፓርኪንግ ውስጥ የውሃውን ቻሌንጅስ አልሸጥም። ሊሸጣቸው የሄድንበት መንገድ በቃ ምን መንገድ ነበር? ማርያም እኛ ሳንጠይቅ አጠይቀን የሄድንበት መንገድ ሰው የለም፣ ምንም ነገር የለም፣ ሱቅ የለም፣ ሰው የለም፣ ባዶ ነው። እኛ ጋር ይታያል፣ ውሃ ይታያል ወይ ማስቲካ ገዝተን ሌላ ልንሸጥ። ለሁለተኛ ቻሌንጅ አድቫንቴጅ የሚሰጣቸው ለነ ሚኪና አቤል ሰው ከዚህ ቲም ለ5 ደቂቃ ለነሱ ታገለግላላችሁ ማለት ነው። አንድ ሰው ኢንሻአላህ ማን ያገለግል? ከነሱ ጋር ያገለግላሉ። ይሄንን ቻሌንጅ እስክሪብቶ ነው የሚሰጣችሁ። ይሄንን እስክሪብቶ ትሬድ ማድረግ ነው ማለት ነው። ዋውስ ይሄንን ትሬድ ካሸነፋችሁ እዛኛው ውሃ ላይ ብር ይጨመርላችኋል ማለት ነው። እስክሪብቶን ከሸጥን ማለት ነው። የእስክሪብቶ ብር ይሰጣችኋል። 20 ደቂቃ ነው የሚሰጣችሁ። እኛ ከቀደምን ማለት ነው። መቀያየር ነው መሸጥ ነው መሸጥ ነው። ሸጦ እዚህ የነበርንበት ቦታ ቀድሞ የደረሰ ነው ብሩ ይሰጥ። እንዳደግ አልሰሙም። አያገባም። ቀድሞ የደረሰ አድቫንቴጅ እኮ እየተሰጣችሁ ነው። አንድ ሰው ለእናንተ ሊያገለግል ነው። ለእስክሪብቶ አሁን ግን አትሸነፍም። አሁንም ለምትሸነፍ
እሱንም መሸጥ ትችላለህ። እኔ ሸጣል በቀር በ20 ደቂቃ ውስጥ ሁለቱን እንደፈለክ መጨረስ ትችላለህ። እንዴ ሶጂ ቻው አባቴ። እሺ አባቴ። አባ እስክሪብቶ ትቀያየረኛለህ? ግዛኝ። አባ ግዛኝ። ማንም እስክሪብቶ ማንም ይጽፍ የለም። አባ ትገዛኛለህ? እስክሪብቶ ትገዛኛለህ? ማንም አይገዛኝም እንዴ? እኔ አሁን እንጂ ብቻዬን ሁላ ነገር አሸክሞኝ። ሹፍ ምን እንደምታረግ ታውቃለህ? 5 ደቂቃ ብቻ ነው ያለ። ያዝ። አዎ እዚህ ጋር አሁን እስክሪብቶ ትላለህ። እኛ ትላለህ ሰው እንፈልጋለን እዚህ ጋር እና እንጠቁማለን። ወደሱ እያያችሁ እንላለን። አንተ እስክሪብቶ በል። እስክሪብቶ አዎ እስክሪብቶ ይሸጣል። እስክሪብቶ ሚሸጥ እስክሪብቶ አባ እስክሪብቶ ትገዛኛለህ? እስክሪብቶ ትገዛኛለህ? አባ እስክሪብቶ ግዛ። ኧረ እስክሪብቶ ነው እየዛ እማ አንዴ አስቸግርሽ እስክሪብቶ ግዢ። ኧረ ሰዎችን መልሱልኝ አባ አንዴ ላስቸግርህ። አላስቸግርህ አንዴ ላስቸግራችሁ። እስክሪብቶ ግዙ። ተቀጥቼ 15 ኧረ ችግር የለም። ሰጥቶኝ ውሃውን ከፈለጋችሁ እሺ፣ አመሰግናለሁ አባቴ። እሺ አሁን ውሃውን ነው ሚሸጥ እስክሪብቶ። ኧረ ሰሩልኝ። ኧረ ወይኔ ናቲ እስክሪብቶ ሚሸጥ እስክሪብቶን በ15 ብር እስክሪብቶ አንዴ ቀራት 15 ብር እስክሪብቶ በ15 ብር እስክሪብቶ በ15 ብር እስክሪብቶ። ኧረ ደውሉልኝ 5 ደቂቃ አልሞላም ወይ? እስክሪብቶ እስክሪብቶ ጋዴ እስክሪብቶ በ15 ብር ምንድን ነው? እስክሪብቶ በ15 ብር እስክሪብቶ በ15 ብር። ኧረ ደግሞ ይገነፍላል። እስክሪብቶ አውቆ ነው ልክ ነህ። እስክሪብቶ ይዟል ግን ውሃ አባ ተቀጥቼ ነው ውሃ ግዢ። ሁለቱ ቻሌንጅ እየሰራ ነው ዩቲዩብ። አገቡ ከውጭ ነው ድምፅ ብቻ ነው የሚገቡ። አንዱ አመሰግናለሁ። ኧረ ቀንሰንም ቢሆን ሸጠነዋል። አባ አሁን አንድ ነው የሚቀረን፣ አንድ የሚገዛን ሰው በእናት እስቲ እነዚህ ይጠቃችሁ። አባ አንዴ ላስቸግራችሁ። ያለቀበት በ15 ብር ያለቀበት። አረ ላይፌ ተሰመጋ አልጠይቅም። ጠይቆ እስክሪብቶ በልን ያላችሁኝ እስክሪብቶ ነው የምለው።
አልጠይቅም። እስክሪብቶ እስቲ ለቆበኛ ከተሰጣው አይ አግዛቸው ነው የተባልኩት እንጂ ሊገዙኝ አትችሉም። እሺ ኧረ እንሽጠው በእናትህ። ይሄ መብላት አለብን። በቃ አንድ ሳይሸንፍ መብላት ያለብን እሱ። ከዛ በኋላ ብራቸው እኮ የኛል። እስቲ እስክሪብቶ በ15 ብር ኧረ ማንም የለም ይገዛኝ እንዴ! ማንም የለም እኮ እንዴ ላስቸግርሽ? አንዴ ላስቸግራችሁ ተቀጥቼ ነው። አግዙ 20 ብር ነው። እሺ አመሰግናለሁ። ዋውን ያዛ አባ ዋውን ያዛ። እሺ አመሰግናለሁ በጣም። አረ ደጋግ ሰዎች አሉ። አመሰግናለሁ አባቴ። አሁን ብንሄድስ? ጨርሰናል እኮ። እስክሪብቶን በ15 ብር እስክሪብቶ በ15 በረምብ በል አልተደወለም። እስክሪብቶ አልተደወለም። በረምብ በል እስክሪብቶ በ15 ብር እስክሪብቶ በ15 ብር ትገዛላት 15 ብር ብቻ እስክሪብቶ በ15 ብር መፍትሄ ነው። ምን አገባ እሱ አያንሰው ከፈለገ ኧረ እስክሪብቶ የሚገዛ ከ20 ነው የጀመርኩት ከ25 ሆኗል። ምንድነው ሰዓት አይደወልም እንዴ? 30 ሰከንድ ይቀርሃል። እሺ በቃ ይኸው እንዳዘጋው 11 12 እስክሪብቶ ከ30 ሲል አቆማለሁ። እስክሪብቶ ምሽት እስክሪብቶ አንድ አለቀ። 30 ሰከንድ ነበር የቀረኝ። የት እንዳለ ያቆም እባክህ። እሺ የካሜራማኑ ስልክ ቁጥር ስትሽ እንካሽ የካሜራማኑ ማን ነው? ከሱ ነብዩ አይደል? ነብዩ ነብዩ 09 እያስኩ ነው። አይ ማሸነፍ አለባችሁ። ገና አላለቀም። እሺ አላለቀም። ሁሉም ነገር ወደ ጦር ግንባር። ወኔ ነው። ስልኩ ዝግ ነው። አያነሳም ደግሞ ፈልጋችሁ በቃ ወደዚህ ነው። አዎ ፈልጋችሁ እነዛውት ነው። ተጫዋቹ ነው ሞንሸካ ሳልሸጠው ስትል ማርያም በል በቃ አሪፍ ነው። እንዴት ነው ያደረከው? ስንት ብር ይሸጥከው? አንዱን ኦኬ እንትኑን ጨፋች እስክሪብቶ እነሱም እንደዛ ተደርጓል። ስለዚህ የውሃውን ጨርሱታል። የውሃውን መጨረስ ይችላል። ኪን ማለት እሺ፣ በጣም በትንሽ ብር ነው። በጣም በትንሽ ብር ነው። እሺ 10 200 ብር ሸጦልሃል። ስለዚህ ከነሱ የተሻለ ብር ነው። ጀግና ነህ። ስለዚህ በጣም በትንሽ ዋጋ ነው የሸጠው። እሺ በጣም በትንሽ ብር ነው። ይሄው እዚህ ጋር የታሸገው በ10 ብር በ15 ብር በ10 ብር ጊዜ ነው። ውሃ በ10 ብር የታሸገው ማርያምን 10 ብር 10 ብር ውሃ በ10 ብር ግዙ። ውሃ የታሸገው ነው ማርያምን። እናመሰግናለን። እሺ ነበር አደርገው ማራጭ ነው ጋይስ በጣም ይደብረኝ። ተቀደሙ ቀድሞን ሄድ አይዱም በቃ ወይኔ እሱ አልገዛም ካለ እስክሪብቶ ትገዛላችሁ። አልገዛም ካለ እስክሪብቶ ትገዣለሽ? 10 ብር ይዟል
ኧረ ወይ ጣስ ወይ ጣስ ማን ሰላም ነሽ? ዩቲዩብ እየሰራሁ ነበርና ስክሪፕቶ ገዛል አንድ እስክሪብቶ ከዛ በኋላ ወደ ትልቅ እንትን ለማድረግ ማለት ነው። ሼድ እስክሪብቶ ለመሸጥ እየሞከርኩ ነው በ15 ብር ወደ ተገዛኛለህ? እሺ ፊትሽን አላስገባው አይ አላስገባው አይዲዮ ገብቷል ወደ ከዛ በኋላ ሌላ ገዛለሁ ከዛ በኋላ ዲፕሊኬት እያደረኩኝ ማለት ነው እንደዛ ነው መሰለኝ 15 ብር 25 አመሰግናለሁ። እሺ ይቅርታ። እሺ 25 ብር 25 ብር 25 ብር እስካሁን አገኘሁ አላው ለሰው ሰጥተና ሪፍሬሽ አድርገን ያመጣነው እንዴ ቀናችን ነው። የቀራችሁ ደቂቃ 10 ደቂቃ በ10 ደቂቃ ውስጥ ጨርሳችኋል። አሸናፊ እነሱ ናቸው። ግን ደግሞ በዚህ በተሰጣችሁ 10 ደቂቃ ውስጥ ያንን የሸጣችሁበትን ብር ሌላ ነገር ገዝታችሁ ትሬድ ማድረግ ትችላላችሁ። ምንድን ነው ትሬድ ማድረግ ትችላላችሁ? ትሬድ ማድረግ ትችላላችሁ። 10 ደቂቃ አላችሁ፣ 9 ደቂቃ አላችሁ። ኦኬ። ስለዚህ መግዛት እንችላለን። እሱን አይደል ለራሳችሁ። እሺ እናመሰግናለን። ሶ ትሬድ ማድረግ አለ። እሺ ምን እንግዛ? የምትፈልጉን ተመካከራችሁ መግዛት ትችላላችሁ። እሺ ይቻላል። ቲም 2ም ደርሷል። አሸናፊው ቲም እዲ ማለት ነው። ይሄ 15 ነው 30 ይሄ 30 60 120 ብር ማለት ነው። ይሄ ሁለቱ ይሁን ሁለቱ ባናና ስንት ነው? 50 100 ብር 120 170 ብር በ170 ብር እነዚህ ብቻ እንግዛና ይሄን እናስቀረውና ማለት ነው። ይሄንን እና ይሄንን ባናና ይዘን ሄደን እንግዲህ ስለዚህ አንዱ 15 ብር ነው። ስንት ብር ነው አጠቃላይ? ራስ ጀምር እሺ መቶ ይዘና አለ አጠቃላይ 170 አይደለ? ይሄ ሁለቱ 15 30 15 15 30 60 60 120 120 ላይ ይሄ 50 50 ነው 50 ስለዚህ አንዱን እንጣ አንዱ ይቀርታል 50 ብር ማለት ነው። ስለዚህ ስንት ሆነ? 170 ማለት መልስ 30 ብር የለሽም መልስ? አይ መልስ ደግሞ ያስፈልገናል ግዴታ ነው። መልስ ደግሞ ያስፈልገናል ግዴታ ነው። ዝርዝር ይላል አንተ። ስለዚህ ጨምሯን በቃ ስንት ብር ነው ያልሽው? ስንት ነው የሚመልሳችሁ? 30 ብር ነው። 15 ብር ነው። አሁንም 15 ብር መልስ ይሄን እንሰጥ። ይሄ 15 ብር ነው። አሁን 15 ብር ይቀረናል ድጋሚ በቃ
እኛ እኮ አይደርሱም ብለን እኮ ፈዘና እያልን የመጣን ከ10 ደቂቃ በፊት ነው የጨረሱት። አታ 10 ደቂቃ አራይ ሞሎም ሰዓት የቀራችሁ ደቂቃ 4 ደቂቃ ከ44 ሰከንድ ይቀርሳል። ግን እነሱ ቀድማቸዋል። አሪክ ደግሞ ደስ ይበላችሁ። አንድ አሽን ሶ ለቀጣይ ቻሌንጅ እንዴት እነሱ ናቸው ማለት ነው አሸናፊ። ብሩን አምጡት። አሱ የሸጠው እንዳለ የእስክሪብቶ ሃይመስ ብሩን ሽጣችሁት ቀላልና ቅም ብያለሁ እኮ ምንድን ነው? ሰላም እንትን ሚዛን ባናናው አሸናፊዎቹ ናቸዋል። ይቻላል። ምንድን ነው? ነይ ካው 3 ደቂቃ በኋላ ሁለተኛው ቻሌንጅ ይጀመራል። ቶሎ እየረጨ ካስቸገርክ 5 ዙር ምናምን ይላል እንቀይራለን። የምትመጣው ሪዝ ላድርጋት። ይሄናት ፀሐይ ነሽ እንዴ? ሳይሽ አቃጠልሽ። አጠፉት